አጂ ወርጃታ በመተናገር ሲፈርማል ልቀቁኝ እንዴ አካል ጉዳተኛ ነሽ ማለት ነው አንቺ ዝም በይ አንቺ ተረጋጊ ልቀቃ ያቀርበ ነይ አካል ጉዳተኛ እንዳልኩ እናገር ያልሽ እኔ ላይ ቃል ከሆነ ያሽው ቀደም የነገርኩሽን ነገር ነግርሻለሁ ፖሊስ ጣቢያ ቀጥታ ሄጄ እነሱ በሚመረምሩት ይመረምሩሻል ምክንያቱም እዚህ ጋር የምትናገሪው ነገር በሙሉ በጣም ግራም ያጋባ ነገር ነው አንቺስ እኔ ለናንተ ያልሆንኩት ነገር አለ እስኪ ንገሩ እንደዚህ በሽተኛ እንኳን እስከውን ድረስ ማን ማግባት ስላልፈለገ በቃ ሄዷል ይሄም ደግሞ ሌሎች ሸቶች ነው ሸት አይደለም እውነት ነው እሺ እስካሁን ባል የለም ምናምን ስትይ ሰርግ የለም ስትይ ነበረው ለምንድን ነው በቃ በዝርዝር ተናገሪ የምትናገሪው ትላለች እንደገና ሰርግ የለም ብለሻል አሁን ደግሞ አለተ ያለሽ ሁለታችሁ ምን አይነት ጨዋታ ነው የተጫወታችሁት ያላችሁት እኛ ላይ ምንም አይነት ጨዋታ የተጫወተን አይደለም ይኸውላችሁ እውነቱንም ትናገሩት ከሆነ ተናገሩ ያለበለዚያ ሁለታችሁንም ነው ፖሊስ ጣቢያ ይዣችሁ ሄደው ምክንያቱም ፖሊስ ጣቢያ ነው ስለምን ምንድነው የሆነ ሚስጥር እኮ እየደበቃችሁ እንደሆነ ሚስጥር የለም ነገርኩ በቃ እንደዚህ ስለሆነ ሚስጥር ኮሌለ ለምንድነው የተለያየ ነገር የምታወሩት ሁለታችሁ ነው በቃ ተረጋጉ ቁጭ በይ እናንተ ነው ጂኒቶች እሺ አንድ ቁጭ በይ ምንድነው እኔ ግራ እየገባኝ ነው እንዴ ቆይ ስለዚህ ምንም አንቺ ጤነኛ ነሽ አዎ ጤነኛ ነኝ በቃ ይሄ ሁሉ ነገር ሴራ ነው ሁሉም ነገር ተሰውሻለሽ ያኔ እናታችን ልትሞት እንትን ላይ ነበርች የተናዘዝሽልኝ ሁሉ ነበር ያኔ ነበር አንዱነት እንኳን ልንገርሽ ሳልነግርሽ እንኳን አልሞትም ብለኝ ነገርች ያኔ አደራ ሰሰጠኝ እኛም ነው ዝም የምትሉት ተናገሩ ንገሪኝ እስኪ አንቺ ታላቋ ምን ልንገርሽ እህቴ ማለት ልታገቢ እንደሆነ ነው እሷ የምታውቀው ምንድነው ይሄ ሁሉ መደበቅ ምንድነው ምንም ሰርግ የለም በቃ ሰርግ የለም አልኳት እኮ ቆይ ሰርግ የለም እንዴት ነው የምትኛው ሁሉ ብር ይላኩል ያገናኝሽ ሰውዬ ማን ነው ቆይ አንተ ግን ለውርስ ብላችሁ እኔን ጭራሹን ደግሞ ብር ላኪ እሺ ቆይ እኔ ያልክም ብያችሁ አውቃለሁ ለሰርግ ባትጠይቂኝ እንኳን ዝም ብዬ እኔ መስጠት አቅቶኝ ነው ላንቺ ለስራ ማስጀመሪያ ብለሽኝ ስንቴ ነው ብር ይላኩልሽ ዳውት ነገርሽ እንዴ ምን ይቀር ነገር አለ ከዚህ በኋላ ሁሉንም ነገር መናገር ነው የሚሻለው ምንም መደበቅ የምንችለው ነገር የለም እና ይፈልገስ ወደታችን እንዳለሽ ለምን ትነግሪዋለሽ ማለት አሁንም ነገሮችን ለመደበቅ ነው ከዚህ በኋላ ምንም ወደ ኋላ የሚመለስ ነገር የለም በቃ ነገርኩሽ መጀመሪያም ሲጀመር ሴራውን የጠነሰስሽው አንቺ ነሽ ምንድነው እሺ በቃ ምትዩ ምንድነው እናገራለሁ ያለው ነገር ትናገሪው እንደውም ያለው ነገር እናገራለሁ ልቀቁኝ ዞርባይ ሰገሉስ ጋር ትናገሪ ያልሽ እኔ ላይ ቃል ከሆነ ያሽው ቀደም የነገርኩሽን ነገር ነግርሻለሁ ፖሊስ ጣቢያ ቀጥታ ሄጄ እነሱ በሚመረምሩት ይመረምሩሻል ምክንያቱም እዚህ ጋር የምትናገሪው ነገር በሙሉ በጣም ግራም ያጋባ ነገር ነው ፖሊስ ጣቢያ ለምንድን ነው ይዘን የምትሄደው ቀደም እዚህ ቤት ውስጥ የለችም የት እንደሄደች አላቅም ብለሻል ከዛ ይደበቅሻት አንቺ ነሽ ስንደብቅ ቃል ገብተክ ነበር አይደል እሷ ጋር ጄክስ ሄድ ቃል የቀባሽው እንደምታሳይኝ ነው አይደል አገኛት ግን ያለችበት ሁኔታ ጤነኛ ሰው የሆነበት ሁኔታ አይደለም ያገኘናት ሁኔታ ብቻዋን ጨለማ ቤት ውስጥ ነው ያገኘናት ይሄ ማለት ደግሞ የነበረችበት ሁኔታ ሙሉ ጤነኛ አልነበረችም ማለት ነው አንቺ ራስሽ እንደዚህ እንዳላደረግሻት በምን እናውቃለን ወይ ምን የተፈጠረው እንደሆነ ተጨቃጨቁት ይኸውልሽ ይሄ ነገር እኮ በእኔ ጨርሷለሁ ብዬሽ ነበር አይ እኔ ሞቅ ፈልጋለሁ እኮ ሲጀምር ቅድም እኮ ያጣራን ነው አንቺ ለጤናሽ ጥሩ ስላልሆነ ውጭ ብትሆን ይሻላል አይ ቢሆንም እኔ ግን እውነታውን ሞቅ ፈልጋለሁ አንቺስ እኔ ለናንተ ያልሆንኩት ነገር አለ እስኪ ንገሩኝ እንደዚህ በሽተኛ እንኳን እስከውን ድረስ ለትምህርት ቤት ስትይ ስራ ልጀምር ነው ስትሉ የሚያስፈልጋችሁ ነው ሁሉ አላኩላችሁም አላደረኩም እኔ እሺ ቆይ ምንድነው ያጎደልኩባችሁ እኔ ለናንተ ቆይሽ ምንድነው ያላደረኩት ነገር ለሰርግ ስትይ ያለኝን እንኳን ሳይቀር ነበር ይላኩልሽ ቆይ ሰርጉ ሲወሸስ ነበር በቃ እኔ ለናንተ ሁሉ ነገር ያደረኩት ለዚህ ነበር ተረጋጊ በቃ ምንም ተረጋጋት ፈልኝ ቆይ እሺ ምን አርጋችሁ ነው እንደዚህ ያረጋችሁኝ በእኔ ላይ ቆይ አንቺስ ትንሽ እሺ ምን አርጋሽ ነው እስኪ ንገሪ ለትምህርት ቤት ስትይ ከጓደኞችሽ በታች እንዳትሆኝ እስኪ ያላደረኩልሽ ነገር አለ ላኪልኝ ስትይኝ ሁሉ ሽምቢ ቢሽ አውቃለሁ ንገሪኛ አንቺስ ለሰርጋው ሁሉ ወጥ ስትይቂ የለኝም ብይሻለሁ
ወይም ደግሞ ትንሽ እንኳን ቀንሽልኝ ብዬሻለሁ ያለኝን እንኳን ሳይቀር ሰጥቼሽ ይሄን ሁሉ ነገር ቆይሽ ሰርጉ ሲውሸት ነበር ንገሩኝ እስኪ አንቺ እስከመቼ ጀምሮ ነው እንደዚህ ሆንሽው ያውላችሁ እታችሁ ያለችበት ሁኔታ ትንሽ ጥሩ አይደለም እዚህ ጋር ምን እየተፈጠረ እንደሆነ መረዳት አለብን ማን ነው ምን እየደበቀ ያለው ምንድነው እየተፈጠረ ያለው ወይስ እዚህ ቤት ውስጥ በግድ ሌላ አካል አለ እኛም ምንድነው ዝም የምትሉ ተናገሩ ንገረኝ እስኪ አንቺ ታላቋ ምን ልንገርሽ እህቴ ማለት ልታገቢ እንደሆነ ነው እሷ የምታውቀው ምንድነው ይሄ ሁሉ መደበቅ ምንድነው ምንም ሰርግ የለም በቃ ሰርግ የለም አልኳት እኮ ቆይ ሰርግ የለም እንዴት ነው የምትይኛው ሁሉ ብር የላኩል ያገናኝሽ ሰውዬ ማን ነው ቆይ የውሸት ነበር ምንም አይነት ሰርግ የለም እሺ ተላከውስ ብር የምን ብር ነው በቃ ሌላ ጊዜ እንደምትልክልን እኮ ነው የምትልክልን እኮ ጭራሽ እየካዳችሁ ነው ለሰርግ ብለሽ የላኩልሽ ብር ቆይሽ የታርግሽ ነው አይኔ በሽተኛ እንኩት በላንተ ምከታ አይደለም እንዴ እናንተ እታችሁ ትንሽ አታሳዝናችሁ ቆይ ምንም ነገር ሳሰስት እየሰጣቻችሁ እናንተ ምንድነው እዚህ ጋር ከጀርባ ያደረጋችሁ ያላችሁ እዚህ እንኳን የመጣችሁ ለሰርግ ነው ላንቺ ሰርግ ነው የመጣችሁ አንቺ ግን ሰርግ የለም ይያልሽ ነው ማለት ምንድነው እየተካሄደ ያለው እዚህ ቤት ውስጥ በቃ እሺ ምንድነው እሺ በቃ ያው ማገባው ከቅርብ ጊዜ በኋላ ነው እንደዚህ አካል ጉዳተኛ የሆንኩት ምን እና ይሄንን እስካሁን እንዴት አልተናገርሽም በቃ መናገር ስላልፈለኩ ነው እኮ ለምን መናገር አልፈለኩም በቃ እና ማገባው ሰውዬ ደግሞ አካል ጉዳተኝነቴን ሊቀበሉ አልቻለም እና እኔ ማግባት ስላልፈለገ በቃ ሄዷል ይሄም ደግሞ ሌላው ሸታች ነው ሸታ አይደለም እውነት ነው እሺ እስካሁን ባል የለም ምናምን ስትይ ሰርግ የለም ስትይ ነበር ለምንድን ነው በቃ በዝርዝር ተናገሪ የምትናገሪው በቃ በአካል ጉዳተኝነቴ ምክንያት የደረሰብኝ ጫና ስላለ ያን መዘርዘር ስላልፈለኩኝ ነው እኮ እሺ ግልጽ አድርገሽ ተናገሪ እሺ ቆይ እንዴት ነው አካል ጉዳተኛ ነሽ ከመቼ ጀምሮ ነው እኔ ሰውራሽ ደህና አልነበርሽም እንዴ ሰርግሽ አንድ ሳምንት ሲቀረው ደህና አልነበርሽም እኮ ከቅርብ ጊዜ ጀምሮ ነው እንደዚህ ሆንኩት የመኪና አደጋ አጋጥሞኝ ነው ቆይቷል አላለችም እንዴ እሷ ማለት ይዋሻችሁኝ ነው እንዴ ጫታ ነው እንደያዛችሁት በቃ እሷ ቆይቷል አላለችኝ እኮ እሷ መናገር አልፈለግንም ነበር ለዛ ነው ለምንድን ነው የማትናገሩት ምንድን ነው የምትደብቁት አሁን ላንተ ምን ያደርግልካል ቆይ እስኪ አንዴ ዝም ማለት ትችላለሽ ሁለታችሁ ለምንድን ነው የተለያየ ነገር የሚያደርጉት በየሰዓቱ ሰላሳዝንሽ እኔ ለእናንተ ብዬ እስኪ ያልሆንኩት ነገር አላደረግን እሺ ይው የነገርኩሽ እና ቤተሰቦቹን እንኳን ብትነግሩኝ ቆይ ምን ተሆነ ምንም አልተናገራችሁም እያሻችሁን ነው ከድሮ ጀምራ የታመመችው አይደለም ከቅርብ ጊዜ በኋላ ስለ ሰርጉስ ቢለውን ነገረችሽ አይደለ ሌላው ሸታች ነው እሷ ከድሮ ጀምሮ ጤነኛ ናት ትላለች አንቺ ደግሞ ቆየ እንደዚህ ከሆነች ትያለች እሷ ደግሞ ከቅርብ ጊዜ ጀምሮ እንደዚህ ሆንኩት ትላለች እንደገና ሰርግ የለም ብለሻል አሁን ደግሞ አለ ትያለሽ ሁለታችሁ ምን አይነት ጨዋታ ነው የተጫወታችሁት ያላችሁት እኛ ላይ ምንም አይነት ጨዋታ የተጫወተን አይደለም ያውላችሁ እውነቱንም የምትናገሩት ከሆነ ተናገሩ ያለበለዚያ ሁለታችሁንም ነው ፖሊስ ጣቢያ ይዛችሁ የሚሄደው ምክንያቱም ፖሊስ ጣቢያ ነው ፖሊስ ጣቢያ ነው እዚህ ጋር በጣም ነው እየቀለዳችሁ ያላችሁት ከዚህ በላይ እናንተ መታገስ ስለማልችል ቀጥታ ፖሊስ ጣቢያ ይሄዳለሁ አንቺም እንደሱ እንዴት እንደሆንሽ ለምን እንደሆንሽ ራሱ በጤና ባለሙያ እናረጋግጣለን ፖሊስ ምን አስፈልገ እዚህ ጋር ፖሊስ እኮ ምንም የሚያስፈልግ ምክንያቱም ሁለታችሁ በጣም እየዋሻችሁ ነው ምንም የዋሸነው ነገር የለም ይሄው የዋሸነው ነገር እውነቱን እየነገርኩ ነው ምንም እየተናገራችሁ ስላልሆነ ይኸውልሽ ህግ ፊት ሁሉንም ነገር ታወጣላችሁ ሁለታችሁ ምክንያቱም አንቺም እስካሁን ስትዋሺ ነበረ ግልጽ ነኝ ቆይሽ ምን አለበት አሁን እንኳን እውነቱን ብትናገሩ በቃ አለቀ አይደለ ቢያንስ እውነቱን ነገር ለኔ እንኳን ትንሽ እንኳን የምታዝኑልኝ ከሆነ እንደማያዝኑልሽ ግልጽ ነው ስለዚህ አሁን ቀጥታ በህግ ፊት ብናረጋግጥ ነው የሚሻለው ለምንድን ነው ማናዝንላት እህታችን እኮ ናት እኮ የምታዝኑላት ከሆነ ምን እየተካሄደ እንደሆነ አስረዱን ምንድነው የሆነ ሚስጥር እኮ እየደበቃችሁ እንደሆነ ሚስጥር የለም ነገርኩ በቃ እንደዚህ ስለሆነ ሚስጥር ከሌለ ለምንድነው የተለያየ ነገር የምታወሩት ሁለታችሁ ለምንድነው በአንድ ምላስ ሶስት ወር ነው ይነገርኩ ምንም እውነት አልነገርሽኝም እየሸፈናችሁ ያላችሁት ነገር አለ ስለዚህ ወይ ቀጥታ ወደ ፖሊስ ጣቢያ እንሂድ ማትናገሩ ከሆነ ፖሊስ ምንም አያስፈልግም ፖሊስ ጣቢያ ምን እንሰራለን ሰሚኛለሽ እኔ ከዚህ በላይ እናንተን መታገስ አልችልም እሺ በቃ
ምንድነው እሺ በቃ ምትዩ ምንድነው እናገራለሁ ያለውን ነገር ምትናገሪው እንደውም ያለውን ነገር ምትናገሪው እናገራለሁ ልቀቁኝ ዞርባይ ሰፈሉ እስከልቀሩ ምትናገሪው አንቺ ውርደታ ምን ምትናገሪው እሺ ዞርባይ ልቀቁኝ እንዴ አካል ጉዳተኛ ነሽ ማለት ነው አንቺ ዝም በይ አንቺ ረጋጊ ልቀቃ ያቀርበይ ነይ አካል ጉዳተኛ እንደሆነ እናገራለሁ ውሻታ እንዴ ምን እየተፈጠረ ነው እዚህ እስካሁን ድራማ ነበር የምትሰሩብን ማለት ነው አንቺ ያምሻል እየተጫወታችሁብን ነበር ራሷን እቺ እንላ ነገር የጠነሰሰ ማን እንደሚያመው እናረጋግጣለን ምንድነው ምንም ያደረኩት ነገር እሺ ቁጭ በይ እሺ እንዴ እና ጭራሽ ምን ማሉሽ እስካሁን ድራማ ነበር የምትጫወቱብን ጨዋታ ነበር ያዛችሁት አንቺ ምን አይነት ነገር ነው የምታወሪው ግን ማን ነው ቆይ ምን ያደረግሽ እንደሆነ አይታወቅሽ ምን አደረገች ኩጀን ሰዎች እናገራለሁ አትውሩኝ ተረጋጉ ምንድነው የተፈጠረ ያለው ቆይ ማን ነው ምንድነው እንዴ ቆይ ምን አይነት ቆይ እንዴት ነው አርጋችሁ ነው ይዘን ተረጋጊ አንቺ ተረጋጊ ሁሉንም ተረጋጊ ነው ቆይ ይዘን ያለው ማሪ ላይ ምንድነው የምትነግሪን እስካሁን ፓራላይዝ ይሆንሽው ምንድነው እግርሽን ይንቀሳቀሳል እጅሽም እንዴ በቃ ሁሉም እኔ ጤነኛ ነኝ ሁሉንም ነገር እኮ ለነገራችሁ ነው በቃ ተረጋጉ ቁጭ በይ እናንተ ነው ጂኒቶች እሺ አንድ ቁጭ በይ ምንድነው እኔ ግራ እየገባኝ ነው እንዴ ቆይ ስለዚህ ምንም አንቺ ጤነኛ ነሽ አዎ ጤነኛ ነኝ በቃ ይሄ ሁሉ ነገር ሴራ ነው የምን ሴራ ሁሉም ነገር እያንዳንዱ የተፈጠረው እስካሁን የተፈጠረው ነገር ሴራ ነው በቃ ቆይ የምን ሴራ እንደ እውነቱን ማወቅ አለባት እናገራለሁ እሺ ምንድነው የምትናገሪው ማን ነው የዚህ ሴራ ባለቤት ማን ነው ራሷ ነች የሴራው ባለቤት ምንድነው ራሷ ምንድነው ይሄን ሁሉ ሐሳብ ያመጣሽው አንቺ ነሽ ቆይ ነኝ ይሄን ሁሉ አካል ጉዳተኛ እንደሆን እንዳስመስል ያደረግሽኝ አንቺ ነሽ ቆይ ማለት እኔ ግልጽ አልሆነልኝም እስኪ ምንድነው አረጋግጭልኝ ማለት አንቺስ እንደዚህ ስትጫወችብን የነበረው ለምንድነው እንዴት ነው ደግሞ እሷስ የሴራው ባለቤት እሷ ነች ልትይቻልሽው በቃ ከሷ ብር ለመቀበል ያደረግነው እንትን ሁለታችንም ጥፋተኞች ነን አምናለሁ ግን የሴራው ጠንሳሽ እሷ ነች ይሄን ሐሳብ ያመጣችሁ መጀመሪያ እሷ ነች ከሷ ብር ተቀብለን የራሳችንን የሆነ ነገር እንድንጀምር በማለት አሳምናኝ ይሄ ሁሉ ነገር የተፈጠረው ለዛ ነው ቀሽ ምንድነው ቆይ አንቺ ምንድነው እንደዚህ ራስሽ ሁሉንም ነገር የጠነሰሽ የሴራው ጠንሳሽ ራስሽ ነሽ ቆይ እንዴት ነው ሐሳቡን ያመጣሽው አንቺ ነሽ ዞር እስኪ ዝም በይ በቃ ተረጋጊ እንኳን እስኪ እውነቱን እንደው ፈቃዱልኝ እንዴ ወይስ እውነቱን ከመጀመሪያ ተነገረሽ አይደለ ለኛው አዝም ኮሻት ነው ያወራች ያለችው ምንም ውሸት አይደለም እያወራለሁ ውሸት እንደሆነ አታችን ነው ያወራች ያለችው እኮ ያወራቻለሁ ቆይ ምንድነው ማረጋገጫሽ አንቺ ማረጋገጫዬን እሷ ትንገር የሴራው ጠንሳሽ እሷ ስለሆነች እስኪ ዝም በይ አንቺ በቃ ምስጥራችንን ተወይላ ታውጪው ተረጋጉ እሺ ተረጋጊ አንድ ሚስጥር የለም ከዚህ በኋላ አንድ እኔ ልጠይቃታለሁ እስኪ አንድ ሁሉም ነገር ይፋ መውጣት አለበት ቁጭ በይ ሁሉም ነገር ይፋ መውጣት አለበት አንቺ ለብቻ እናናግርሻለን አንዴ ውጪ አንዴ ከነሱ ጋር ነው ማለት ማነሽ አንቺ ምንድነው የምታደርጊው ቆይ ልጅ የገዛትሽ ልታንቅ የደረሽበት ምክንያት ምንድነው እየዋሸሽ ስለነበረ አንቺም እኮ እየዋሸሽ ነበር እስካሁን አዎ ግን እውነታውን እየተናገርኩኝ ነበር አይደለ የትኛውን እውነታ እስካሁን የነበረው ነው እስካሁን ምንም እኮ ተናገርሽም እስካሁን ስደብቁ ነው የነበረው ከዛ በኋላ እውነታውን ተናገርን አይደለ ግን እሷ በጠቅላላው ነው ያወራችው ውሸት ስለሆነ ተናድጄ ነው ተነስቼ ላንቃት ይተናል ካላደረግሽ ለምን ተናድሽ ማለት ምን አደረኩኝ እኔ ማለት ምንም የሚያናድድ ነገር ካልሆነ እውነት ካላወራች ውሸት ከሆነ ለምንድን ነው ያነቅሻት ተናድጄ አልኩ ውሸት ስላወራች ውሸት ከሆነ ምን እንደዛ አስባለሽ በቃ ውሸት ስታወራ ተናደርኩኝ በቃ በንዴት ላይ ስለሆንኩ ላንቃት ሄድኩኝ ኦኬ ግን ወንጀል ነው ሰው ማነቃር ስለዚህ አንቺ ወንጀል የለመድሽ ሰው ነሽ ተነስተሽ ወንጀል አልለመድኩም የገዛ እህትሽን እስከማነቅ ከደረሽ አንቺ በቃ ተናድጄ ስለነበረ ነው ቀስላናደደችኝ እንደዛ አቆየው ስላንቺ የተረዳሁት ነገር ሰው እንደምታግቺና ሰው እኔ ምንም አላግትም ማን እንደዛ የሚልክ ልጅቷን አግተሻት ውስጥ አስቀምጥሻት አይደል ያገኘነው አግቻት አይደለም እና ባልየውና ሌሎች ቤተሰቦች እየፈለጉ አንቺ ግን ውስጥ አርገሻት ነበር አይልቅ
ባልየው ሌላ ነገር ያልኩት እሺ እሱን ዋሽቼ ካለው ለምን ዋሸሽኝ አሁን እኮ ዋሻው ያልሽኝ ነው አይደለም ይሄንን ዋሽቼ ካለው ግን ልጅቷን ይልክ አግቻት አይደለም አይደለ በቃ ራሷም ነግራ ካለች ራሴን ማዳመጥ ፈልጌ ነው ብቻዬን መሆን ፈልጌ ነው አለች ተስማማን በቃ ተቀመጠች ከዛ እናንተም እንትን ስትሉኝ እሺ ብዬ ወሰርኳችሁ ቆይ ሁለታችሁ ድራማ ነበር እየተጫወታችሁ ያላችሁ ምንም አይነት ድራማ አይደለም እንዳለችውም የሴራው ጠንሳሽ አንቺ ነሽ አይደለም የትኛው ሴራ ነው የሚጠነስሰው ቆይ እህታችሁ ለእናንተ ገንዘብ እየላከሽ ነው ቆይ እንደዚህ አውቆ እንደዚህ ማድረጉ ለምን አስፈለገ ምንም እኛው ቀን ያደረግነው ነገር የለም ማለት ልጅታ ምን አደረግን ልጅታ ከድሮ ጀምሮ ከበፊት ጀምሮ ጤነኛ አይደለችም እጇም እግሯም እንደዚህ ነው ምናምን ብለሽኛል ግን አሁን ላይ ትንቀሳቀሳለች እንግዲህ ተሽሏት ይሆናል ተንቀሳቀሰችው ኦኬ ተሽሏት ነው እና ይሄን እንዳፍንሽ ተጠብቃለሽ ለምን አታምንም ይኸውልሽ እኔ ለማይረባ ጨዋታ ነኝ ጊዜ የለኝም ምትናገሪ ከሆነ ተናገሪ ስለዚህ አሁን አንተ ምንድነው የፈለከው ምንድነው ያደረጋችሁ ያላችሁት ከልጅቷ ጀርባ ምንድነው ካሜራውን አንድ ያጥፋልኝ ለምን አጠፋለሁ አይጠፋም ካሜራውን አጥፋልኝ ካሜራው አይጠፋም መናገር የምትችይው ነገር ተናገሪ ለምን ነው አይጠፋው ኦኬ ካሜራውን ስለዚህ እኔ በጥያቄ አታስጨንቀኝ በቃ ኦኬ ካሜራውን ካጠፋው ትናገራለሽ አዎ እናገራለሁ እሺ ተናገሪ አጥፉላት አንዴ ተናገሪሽ ምኑን ነው እንድናገርክ የፈለከው ለምንድነው ይሄ ሁሉ ድራማ ያስፈልገው እስካሁንስ ለምን ዋሻችሁኝ ከመጀመሪያው ጀምሮ እኔ ምንም ማቃው ነገር የለም እህቴ ጠፍታለች ስትይ ነበረው ለምንድነው በቃ ይልክ ብር ያስፈልገን ነበር በርግጥ እሷም ትልክልናለች እሺ ግን እኛው ሸት አይደለም እውነት ነው ተናገሪሽ ቤቱን ወደ ራሳችን ልናዞረው ፈልገን ነው ማለት ቤቱ ሲጀመር የቤተሰቦቻችሁ የራሳችሁ አይደል ግን በቃ እኔና እህቴ አንድ ላይ ሆነን ውጭ ያለችው እህታችንን ሳናካትት በሁለታችን ስም ልናረጋው ነበር ስለዚህ ብር ያስፈልገን ነበር ያለን አማራጭ እሷን ዋሽተን እንደዚህ ብር ላኪልን ነበር ማለት ያለብን ከዛ ብር ላከችልን የሌለውንም ሰርግ አላላት ከዛ ልትመጣ ሲሆን በቃ የሆነ ውሸት ፈጠርን ስለዚህ በቃ ያንን ብር እሷን ስናስልካት የነበረው ቤቱን በእኛ ስም ልናዞረው ስለነበረ ነው በቃ ይሄ ነው ነጣው ሌላ ሰርግ ምናምን የሚባል ነገር የለም የለም የታገተም ሰው የለም በቃ መጣን ድንገት ልመጣ ነው ስትለን ይሄንን አሳፈጠርን እንደዛ አላት ስትመጣ ደግሞ ያለን አማራጭ ሌላ ነገር ምንም ማድረግ ስለማንችል ይሄንን አሳፈጠርን በቃ እንደዚህ ነገር ተደበቀች አሁን የምትነግሪኝ ነገር እንዴት ነው ማመንሽ እንግዲህ እኔ ትክክል ነው ብዬ ነው እውነት ነው ብዬ ነው እየነገርኩክ ያለው ትክክል ነው ብለሽ ነው እየነገርሽኝ ያለሽ እሺ ሌላስ የሰራችሁት ነገር የለም አይ ሌላ ምንም ነገር የለም ቆይ መብቷ ነው አይደለም የቤተሰቦቿን ነገር የመጠቀም መብት አላት ከናንተ እኩል ቆይ ለምንድን ነው ይሄ አጉል ስግብግብነት ነው እህታችሁ አይደለችም ለምንድን ነው ይሄን ማድረግ ያስፈልገው አይ ምንም እኛ እዚህ ስለሆነ እሺ በቃኛ እንጠቅምበት ብለን ነው ኦኬ ግን እሷ ውጭ ሄደችበት መንገድ የእናንተን ህይወት ለማቅናት ቤተሰቦቻችሁ ከሞቱ በኋላ እናንተን ለማገዝ ነው ወደዛ ሄደችው በሰው ሀገር በባርነት የምትሰራው ግን እኮ ቤቱን በእኛ ብናረግ እሷንም እኛ መቼም ዝም አንላት ግን የቤቱ ታላቅ ልጅ ናት ማወቅ አለባት ይሄ በሷ ላይ የሚደረግ ግፍና በደል ነው አይደል ይሄን ደግሞ ለታችሁ ተመካከራችሁ ነው ያደረጋችሁት እኛ ተስማምተን ያደረግነው እናሳ ቆይ ለምንድን ነው ይሄ ሁሉ ማድረግ ያስፈልገው በቃ እንዳልኩክኛ ስራ መጀመሪያ ያስፈልገናል ብር ያስፈልገናል ስለዚህ ያለን አማራጭ ቤቱን ወደ ስማችን አዙረን ቤቱን ተበድረን ትልቅ ስራ መጀመር ነው እቅዳችን የነበረው ሌላ ነገር አይደለም እኮ ይሄንን ለሷ ለምን አላማከራችኋት ምናልባት ላትስማማት ትችላለች ብንነግራት ለምን ማለት ሲጀመር ገንዘብ እየላከች ትልክልናለች ግን ለኛ ስራ ማስጀመሪያ በቂ አይነበረም እኛ ደግሞ ሳፋ ያለ ስራ ነው መስጀመር ይፈልግናል ስለዚህ ይሄ ተንኮል ካልሆነ በስተቀር እህታችሁ የእናንተ መለውጥ ነው የምትፈልገው እንቢ ልትላችሁ አትችልም ይሄ አውቃችሁ ሆን ብላችሁ የሸረባችሁት ሴራ ነው ይሄ ደባ ማለት ነው ለታችሁ ተነጋግራችሁ እህታችሁን ሆን ብላችሁ ከሁሉ ነገር በማስወጣት እናንተ ሁሉንም ለብቻ የመጠቀም ነገር ነው አይደለም ነው አይ እንደዛ አይደለም
የተናገርሽ ያለሽ እኮ ይልክ በቃኛ ምን አንድና አንድኛ ሌላ ነገር አስበው ምናምን ሳይሆን በቃ ስራ መጀመር ፈለግን በሰፊው በቃ ቤቱን ልንበደርበት ስለፈለግን ነው በቃ ይሄ ነው ትበደሩበት ፈለጋችሁ ቤቱን ተበድረን ስራ ልንጀምር ስለፈለግን ነው እሺ ለማንኛውም አሁን ያልሽውን ነገር እሷንም ጠይቃታለሁ አንድ አስገቡልኝ እኔ ያልገባኝ ነገር አለ ምንድነው ያልገባ ይሄን ያህል ሰዓት እንዴት ነው ማለት ጤነኛ ሆነሽ እንዴት ነው ማስመሰሉ ለምን አስፈለገ ይሄ ሁሉ እንደገና እህትሽንሽ የሴራው ባለቤት እሷ ነች ያለችሽበት ምክንያት ምንድነው ያው ቅድም እንደነገርኩ ነው እንደዛ ያልኩበት ምክንያት የመጀመሪያው ሐሳብ ያመጣችው እህቴ ነች ታናሽ እህታችን ነች ሐሳቡን ያመጣችው እንደዚህ አካል ጉዳተኛ መሆን አለብሽ የሚለውን ሐሳብ ይመጣው ሰርጉ በቀረበ ቁጥር እሷ እንደምትመጣ ስናቅ ነው እሺ ለምንድን ነው እንደዚህ ለምንድን ነው ያው እሷ ገንዘብ እንድትልክልን ነው ሌላ ነገር አይደለም ገንዘብ እንድትልክልንና እሷን ከውርስ ለማስወጣት ነው ሐሳባችን የነበረው ከውርስ ለማስወጣት ቆይ ማለት የቤተሰቦቻችሁ ቤት ነው ቤቱም ቢሆን እንዴት ነው እሷን ለብቻዋ ለማድረግ ያሰባችሁት ቤቱ የቤተሰቦቻችን ቤት ነው በርግጥ እውነት ነው ግን እሷ ትክክለኛ እህታችን አይደለችም ማለት ትክክለኛ እህታችን አይደለችም ማለትማ እናትና አባታችን እሷን አልወለዷትም ይሄንን ደግሞ ያወቅነው እናትና አባታችን ከሞቱ በኋላ ጎረቤት ነው የነገረን እሷ ትክክለኛ እህታችን እንዳልሆነች ካወቅን በኋላ በቃ ተነጋገረንና እሷ ቤቷ አይገባትም ማስወጣት አለብን ከውርስ መውጣት አለባት ብለን ተነጋገርን ሁለታችሁ አብራችሁ ሴራውን ሰራራችሁ ስለዚህ እሷ ለእናንተ ብላ ስትለፋ እናንተ ግን እሷን ከሁሉ ነገር ለማስወጣት ነው ስትለፉ የነበረው ማለት ነው እውነት ለመናገር እውነት ነው ለፍታለሽ ግን ደግሞ ሐሳባችን ሙሉ ለሙሉ እሷን ለማስወጣት አልነበረም ቢያንስ ቤቱን በራሳችን ስም ካደረግን ሌላውን ነገር እሷን ለመርዳት ነበር ያሰብነው በኢኮኖሚም በምንም እንረዳታለን ብለን ያሰብነው ይሄንን እሷ ታውቃለች በጭራሽ አታውቅም እህታችሁ ኖርማል ትክክለኛ እህታችሁ እንደሆነች ነው የምታውቀው አታውቅም እንደሱ እሱን ነው የምታውቀው እናንተ እርግጠኛ ናችሁ ይሄን ነገር ቤተሰቦቻችሁ ያልነገሯችሁ እንዴት ከሌላ ሰው ከጎረቤት ሰምታችሁ ልታምኑ ቻላችሁ ምክንያቱም በጣም ትላልቅ ሰዎች ናቸው የነገሩን ይሄን ታሪክ የሚያውቁ እኛ ከመወለዳችን በፊት ልጅ መውለድ እንዳልቻሉና ቤተሰቦቻችን በጣም ልጅ እንደሚፈልጉ ነበር የተነገረን ማለት ነው በዛ ሰዓት እሷን ከማደጎ ቤት አምጥተው አሳደጓት እሷን ያሳደጓት ነው እኛ የተወለድነው ከዛ በኋላ ያንን ታሪክ ነው የነገሩ ስለዚህ የሁሉም ነገር ባለቤት አንቺ ነሽ ማለት ነው እንዴት ነው እኔ ልሆን የምችለው እንደሰማሁት ከሆነ እንግዲህ ሁሉንም ነገር የጠነሰሽው አንቺ ነሽ የሴራው ባለቤትም አንቺ ነሽ እንዴት ነው እኔ ሁሉንም ነገር ሐሳቡን ያመጣችሁ እኮ እንደነገርኩ እሷ ነች ሐሳቡን ያመጣችሁ እሷ ያለችው እንግዲህ ይሄንን ነገር አስባ ገንዘቡን ሁሉንም ለራሷ ለማድረግ እንግዲህ አንቺ ላይ ተናገረችው በፍጹም እንደዛ አይደለም ሁሉንም ነገር ሴራውን መጀመሪያ እንትን ያለችው እሷ ነች ይሄ የትዳሩንም ሐሳብ ያመጣችሁ እሷ ነች እንጂ ባልስ እዚህ ጋር ባል የወሸት መጨቻ ነው ምንም ባል የሚባል ነገር የለም ሰርግ የሚባል ነገርም የለም በቃ ላገባ እንደሆነና ብር እንድትልክልን ነው ይሄን ነገር እንትን ያለው እንጂ ምንም ባል የሚባል ነገር የለም ስለዚህ ትንሿ አንቺ ላይ ነው የጠቆመችው ይሄ ማለት ምንድነው ሁሉንም ነገር ያቀነባበርሽ አንቺ እንደሆንሽ ገንዘብም ለማስላክ ማለት ገንዘብም ታገባለሽ ብለሽ እንድታስልኪ ያደረገችው እሷ እንደሆነሽ አንቺ እንደሆንሽ ነው የተናገረችው አሁን እኮ እዚህ ጋር እውነት ለመናገር ሁለታችንም ነን አይደለ እንዴ እዚህ ጋር ሴራውን ይሰራ ነው ስለዚህ አንቺ ነሽ አንተ ነህ የምንባባልበት እንትን አይደለም እውነት ነው ሁለታችንም ሌላም የተሰራ ሴራ ካለ ማወቅ ስለምፈልግ ነው ሌላ ምንም የተሰራ ሴራ የለም ይሄው ነው ሁሉም ነገር እንደነገርኩ ነው ስለዚህ ታምናለሽ ማለት ነው አምናለሁ እህታችሁ ላይ ሁሉንም ነገር አድርገናል አምናለሁ ያደረጋችሁትም ለገንዘብ ብላችሁ ነው ለገንዘብ ለንብረት ብላችሁ ሌላ ምንም ምክንያት የለንም እሷን ከውርስ ለማስወጣትና ያው ትክክለኛ እህታችን እንዳልሆነች ካወቅን ጊዜ ጀምሮ ነው ይሄን ነገር ለማድረግ ያቀድነው እንጂ ከዛ ውጪ ምንም አይነት እንትን የለብንም እዚህ ከመጣች በኋላ ይሄ ሁሉ ማስመሰል እንዴት ቻላችሁበት
መጀመሪያ ሐሳቡን ያመጣችው እሷ ነች መጀመሪያ እሷ ስትመጣ እኔን ያው ሰርግ ብላ ነው የምትመጣው ለሰርግ ገንዘብ ልካለች ሰርግ ብላ ነው የምትመጣው ስለዚህ በቃ አንቺ እንትን በይና አንቺ ተደበቂና ከዛ በኋላ እሷ ስትሄድ ትውጫለሽ ነበር ሐሳባችን ያው እንዳጋጣሚ አንተ መጣና ሁሉም ነገር እንግዲህ ይፋ ወጣ ስለዚህ እንግዲህ ሁለታችሁ እንግዲህ ሁሉንም ነገር አቀነባብራችሁ እህታችሁን ከዚህ ሁሉ ነገር ለማስወጣት ያደረጋችሁት ሴራ ነው ማለት ነው ስለዚህ ወንጀለኛ ናችሁ ማለት ነው ሁለታችሁም ወንጀለኛ ናችሁ ግን አሁን ያልገባኝ ነገር ከሁለታችሁ ይሄንን ሐሳብ ያመጣው ማን ነው የሚለውን ነገር ነው መለየት የምፈልገው እሷ አንቺ ነሽ ብላለች ነገርኩ እሷ ነች ሐሳቡን ያመጣችው እስኪ ለዚህ ማስረጃ አለሽ ምን ማስረጃ ሊኖረኝ ይችላል ማስረጃውማ ራሴ ነኝ ምክንያቱም ሌላ በቪዲዮ የቀደዋት ወይ እኔ ነኝ ስትል እንትን ያልኩት ነገር የለም በቃ እሷ ነች ሐሳቡን ያመጣችው ቀደምም ነገር ያለው በቃ አካል ጉዳተኛ ሆኜ እንዳስመስልም እንድደበቅም ሐሳቡን ያመጣችው ሰርግም ሐሳቡን ያመጣችው እሷ ነች በቃ ለገንዘብ በጣም ጥልቅ ፍቅር የተነሳ ነው ይሄን ሁላ ነገር ለማድረግ እንደውም በጣም እየገፋፋችኝ እዚህ ሁላ ነገር ውስጥ እንድገባ ያረጋችኝ ራሱ እሷ ነች ስለዚህ እሷም ትምጣና ሁለታችሁም ባላችሁበት አወራቸዋለሁ ትምጣ አንድ አስገቡልኝ እንግዲህ ያው ሁሉንም ነገር እንግዲህ ከሷም ለመጠየቅ ሞክሬያለሁ ያው አንድ ጤነኛ ሰው የሚያደርገውን ነገር እናንተ እንግዲህ በእህታችሁ ላይ አድርጋችኋል ይሄ ደግሞ ፍጹም ወንጀለኛ የሚያስብላችሁ ነገር ነው እንግዲህ የሁሉም ሴራ ባለቤት አንቺ እንደሆንሽ እንግዲህ ተረድቻለሁ በዚህ ሁሉ መሃል እንግዲህ እህታችሁ ላይ አጉል ገንዘብ ለማግኘት ብላችሁ እንግዲህ ከሷ ጀርባ ይሄንን ሁሉ ሴራ መጎንጎን እንግዲህ ልክ አይደለም እኔ ያልገባኝ ነገር ምናተሽ ነው ይሄን ሁሉ ነገር እንግዲህ እሷንም እስከ አስተባብሮ እዚህ ሁሉ ነገር ውስጥ ገንዘብ ለማግኘት ተብሎ ይሄን ሁሉ ነገር ለማድረግ ይቻላል ያው ቀደም እንዳልኩክ ለቤቱ ለንብረት ስንል ነው ይካል ወደ ስም ለማዞር ብር ያስፈልጋል ነበር በቃ ይሄንን አደረኩኝ እኮ ማለት ገንዘብ አላጣችሁም የተቸገራችሁት ነገር የለም ግን ያው ገንዘብ ይልቅ እጃችን ላይ በቂ አልነበረም ሰው ምትልክልንም ገንዘብ በቂ አልነበረም ስለዚህ በቃ በዚህ ስባብ አድርገን ማስላክ ነበረብን አስልከን ደና ገንዘብ ሲኖረን ነው ስም ምንም እናዞረው ይሄንን አስቤ ነው እንትን ያልኩት ያው እንግዲህ ምንም ቢሆን ያው እንደዚህ አይደረግም የልጅቷን እንግዲህ የለፋችበትን ገንዘብ ያንዳንዷን ገንዘብ መመለስ አለባችሁ እንደገና ሌላም ደግሞ የተረዳሁት ነገር እንግዲህ የናንተ እህት ማለት ትክክለኛ ከቤተሰቦቻችሁ የተወለደች እህት እንዳልሆነች ነው የተረዳሁት ነገርሽ እንዳንቺ ምን ይቀር ነገር አለ ከዚህ በኋላ ሁሉንም ነገር መናገር ነው የሚሻለው ምንም መደበቅ የምንችለው ነገር የለም እና የፈለገስ በለታችን እንዳለች ለምን ትነግሪዋለሽ ማለት አሁንም ነገሮችን ለመደበቅ የሞከርሽ ከዚህ በኋላ ምንም ወደ ኋላ የሚመለስ ነገር የለም በቃ ነገርኩሽ መጀመሪያም ሲጀመር ሴራውንም የጠነሰስሽው አንቺ ነሽ ቆይ ይሄ ሁሉ ነገር ለምን አስፈልጋ ማለት ብትነግረኝስ በቃ ለምን ሌላ ሰው እንዲያክታረጋለሽ አንቺ እምታደርጊው ነገር እያሰብሽ ማድረግ ነው ያለብሽ ምን ሆነሻል ለምንድን ነው ማትነግረኝ አሁንም ውሸት ነው አንተ ምን ያደርግልካል ማወቅ ያለብኝ ነገር ሁሉንም ጥግ ድረስ ማወቅ አለብኝ እቺ ልጅ እኮ ልክ ሌሎች ነገሮችን አውቀካል አይደለ ግን እቺ ልጅ እህታችን አለመሆኖችን ለአንተ ምንም አያደርግልም ግን እንደ እህት ነው እስካሁን ድረስ ለናንተ ከእድሜዋን በሙሉ ለናንተ ይፈጀችው ሁላ ከናንተ በላይ እሷ ታስባለች ሰርግ እንኳን ሲባል እሷ ታታገባ ነው ለናንተ ገንዘብ ስትልክ የነበረው ይሄ ማለት ምንም ይሄ መወለድ ቋንቋ ነው ግን ለናንተ ማድረግ ያለባትን እንደ እህት ነው ስታረግ እንደ እናት ነው ስታረግ የነበረው እና ግን ይሄ ሁሉ ሴራ የሚሰራባት ለማንኛውም ያንዳንዱ የወሰዳችሁባትን ገንዘብ በሙሉ ተመልሳላችሁ ምን አዎ አንችልም ለምን ምክንያቱም ገንዘብ እጃችን ላይ የለማ የሚባል ነገር የለም ከየትም ማምጣታችሁ ከየትም ቢሆን የልጅቷን ገንዘብ መመለስ አለባችሁ መመለስ ግዴታችን ነው እንዴ እሷ ፈልጋለ እንደ ሰጠችን አንተ ለምን እንደዚህ የምትሆነው ለምን መልሱላት የምትለን ለምንድን ነው የማትመልሱት ይሄ እኮ ይወላችሁ አይ አንተ ለምንድን ነው መልሱላት የምትለን እሷ ፈልጋ አይደል እንደ ሰጠችን ጥሩ እንደዛ ካልሆነ ማትስማሙ ከሆነ ቀጥታ ሁለታችሁንም ዘብጥ ያወሰሩቻለሁ ማለት ነው ምክንያቱም ለምን ይሄ ሁሉ ሴራ ልጅቷ ላይ ስትጫወቱ የነበረ እሷ ፈልጋ ለሰጠችን አንተ ለምን ነው ለሰው ቤት የምትወስደን ግን እስካሁን የወንጀል ሲሰሩባት ነበር አይደል
እቺ ምስኪን ልጅ ከማሟ ጋር እየታገለች ለረጅም ጊዜ ገንዘብ ስልክላችሁ ነበር አዎ አልካድንም ለካልላል ስለዚህ ላካችሁላትን ገንዘብ ተመልሱላታላችሁ እሷ እኮ መልሱልን አላለችም አይደለ ኖ ይኸውልሽ አልተግባባንም እቺ ልጅ ብዙ ገንዘብ ስልክላችሁ ነበር ለትዳር ለምን ያላችሁ ስታስልኩ ነበር እቺ ልጅ እዚህ ጋር በደለኛ ናት ምክንያቱም ቢያንስ ከዚህ ሁሉ ነገር ጀርባ ቢያንስ የታመመች ነው ገንዘብ ስትልክላችሁ የነበረው መታከሚያ ላይኖራት ይችላል ስለዚህ ይሄንን ገንዘብ የወሰዳችሁትን ገንዘብ በሙሉ ተመልሱላታላችሁ ግልጽ ነኝ ያለዛ ቀጥታ ወደ ፖሊስ ጣቢያ ነው ይያችሁ ሄደው ምክንያቱም እስካሁን ሴራ በመጠንሰስ የሰውን ገንዘብ አዳምጠኝ መመለስ ያለበት በአካውንቱ ሲገባ የነበረበት ሰው ነው ስለዚህ እኔ ይሄ ብር ምንም አልደረሰኝም ማለት በሰውን አካውንት ሲገባ የነበረው እንዴ ስንት አመት ሙሉ አብረሽኝ ስትበይ ምንም አልደረሰኝም አሁን ደግሞ እንደዚህ ያለሽ አካውንት ነው ሲገባ የነበረው ስለዚህ ሳንጠይቃት በቃ እኔ ምንም አልደረሰኝም በማን አካውንት ነው ገንዘብ ሲገባ የነበረው አካውንት ነው ሲገባ የነበረው እርግጠኛ ነሽ እኔ ምንም ማውቀው ነገር የለም ይሄንን ከሷ እየካደች ነው አሁን ደግሞ ያደረገችውን ነገር በጠቅላላ እየካደች ነው አይነን እኮ ከራሷ አንደበት መስማት ይችላልው እኮ አብረን ነው እኮ ስለተጠቀመበት ይሄ ለምን ሳንጠይቃታለክ ለምን አልጠይቃት ይኸውልህ በእኔ ምንም ገብቶ አያውቅም ብዬ እሺ መረጃ አለሽ የምን መረጃ ገንዘቡ በሷ አካውንት ነው የሚገባው አልኩ ካለ እሷን ጠይቃት በቃ ባንቺ አካውንት ነው የሚገባው ገንዘቡ አይደለም በማን ነው ታዲያ በሷ ነው ኦኬ ጨዋታን ያያዛችሁት በእኔ ምንም አይነት ገንዘብ ገብቶ አያውቅም ለምን አምጣሹ ለምንድነው ሁለታችሁም እየተቋቋማችሁ ያላችሁ ምንም ያሽውት ነገር የለም አንቺ ከነገሩ ራስሽን ለማረቅ እየሞከርሽ ነው አይደል እኔ ወንጀለኛ አድርገሽ አንቺ ከወንጀል ነፃ ለመሆን እየሞከርሽ ነው አይደል እኔ ጋር የለም ስለዚህ መልሽለት አንቺ ጋር ነው ያለው ማናችሁም ጋር ሆነ ማናችሁም ጋር ይወላችሁ የልጅቷ ብር እንዲመለስ ፈልጋለሁ ምክንያቱም ልጅቷ ታማለች መታከሚያ ሊቸግራት ይችላል ይሄ ሁሉ ሴራ ሲሰሩ የነበረው ሁለታችሁ ምንም ሳይቸግራችሁ አጉል ገንዘብ ለማግኘት ፈላችሁ ያደረጋችሁት ነገር ነው ስለዚህ ከሁለታችሁ ማናት አልወርድም ፈጠን ብላችሁ ገንዘቧን ትመልሱላታላችሁ ስለዚህ ገንዘብ ያለው ሰው ጋር ተቀበላት እሷ ሁለታችሁንም እስር ቤት ሳልወስዳችሁ ተናገሩ ማን ጋር ነው ያለው ገንዘቡ እሷ ጋር ነው ያለው ጥሩ እሺ ራሷ ትመጣና ትጠይቃታለን አንድ አስገቡልኝ እንግዲህ ፍራታ አንቺ ነው ወደዚህ ያስጠራንሽ ያው አንቺ አሁን ላይ የጤናሽ ሁኔታ ትንሽ አሳሳቢ እንደሆነ እናውቃለን እስካሁን ድረስ የላክሽውን ገንዘብ በሙሉ ልናስመልስልሽ ግድ ነው ምክንያቱም ለመታከሚያ ለምን በተለያየ መንገድ ሰሞኑንም በህክምና የተጠየቅሽውን ገንዘብ እናውቃለንና አትሊስት በዚህ መሃል እንግዲህ ተጎዳሽው አንቺ ነሽ እና ገንዘብሽን ለማስመለስ የቻልነው ነገር እናድርጋለን ግን አሁን እሱን ለማስመለስ ከሁለቱም እንግዲህ ማንጋ ገንዘብ ስትልኪ እንደነበረ ሊያምኑልኝ አልቻሉም ይሄንን አንቺ ካንቺ ማረጋገጥ ስለፈለኩ ነው ሁለቱም ገንዘብሽን እንግዲህ በማስላክ የአጉል ስግብግብነት ገንዘብ ከሰው ለመቀበል ያደረጉት ነገር እንደሆነ እንግዲህ ሴራቸውን ሁለቱም አምነዋል ግን ገንዘቡ ማንጋር ሲላክ እንደነበረ እንግዲህ ሁለቱም ሊያምኑ አልቻሉም ይሄን እንድታረጋግጭልኝ አንቺ ነው እንደዚህ ጠራሽ እሺ አይተሽ ያው ገንዘቡን ስልከው የነበረው ለታላቋ ነበር ይሄንም ታቀልሽ ላንቺ እንደምልክ ታቀልሽ አይደል ለምን ማሽት አስፈለገ ግን ያው ሶም ለምትጠቀም ነው ማለት ከያወጣው ለሷም ስለምሰጣ ውሸታቸው አያልቅም እንዴ እናንተ ስለዚህ የልጅቷን ገንዘብ አንድ ባንድ ተመልሳለሽ ማለት ነው ግልጽ ነኝ የተጠቀምሽውም ነገር ካለ አንቺንም አንድ ባንድ ተመልሳላችሁ ሁለታችሁም ኃላፊነት አለባችሁ ገንዘቧን የመመለስ ያልኩ ያለው ሰው ጋር ነው ይካለው አይደለ ያውልሽ ሁለታችሁም አብራችሁን የሰረባችሁት ገንዘቡ በአንድ ሰው ይግባ እንጂ ሁለታችሁም ተጠቅማችሁበታል ለሰርግ ብላችሁ ገንዘብ አስልካችኋታል ስለዚህ አንቺም ከተጠያቂነት አድኝም አንቺ ደግሞ እስካሁን ለዋሸሽበት እሱን በመንጠይቅሽ እንጠይቅሻለን ስለዚህ አሁን ገንዘቡን ካንዳንድ ወደ ልጅቷ አካውንት አስገባያለሽ ማለት ነው እንመልሳለን በቃሽ እንመልሳለን ጥሩ ያውልሽ በዚህ መሃል አንቺ ነሽ የተጎዳሹ እንግዲህ ሁለቱ ገንዘብ ለማግኘት ብለው ብዙ ነገር አድርገዋል እንደዚሁም ደግሞ ይሄን ቤት ለማውረስ ብለው እንግዲህ አንቺን ከሁሉ ነገር ውጪ ለማድረግ ነው ያሰሩት ሴራ እና እህታቸውም እንዳልሆንሽ ነው እንግዲህ የተረዳውት ይሄ ማለት እንግዲህ አንቺን ከአካባቢው የማራቅ ነገር ነው ሲያደርጉ የነበረው
አንቺ ግን እህቶቻችን ናቸው ብለሽ ታግዣቸው የተለያዩ ነገሮችን ስታደርጊ ነበር ግን አንቺ ባሰብሽው ልክ ግን ይሄ ሁሉ ነገር ሲያደርጉ አልነበረም ግን እነሱ ታቂ ነበር አንቺ እህታቸው እንዳሉሽ አውቃለሁ አውቃለሁ እህታችሁ እንዳሉ እንኳን በደንብ አድርጌ ነው የማውቀው ያወቅሽ ታስታውሻለሽ ያኔ እናታችን ልትሞት እንት ላይ ነበረች የተናዘዝሽልኝ ሁሉ ነበር ያኔ ነበር አንድ እውነት እንኳን ልንገርሽ ሳልነግርሽ እንኳን አልሞትም ብላይ ነገረች ያኔ አደራ ስትሰጠኝ እህቶች እንዳልሆናችሁ ነግራኛለች ግን አደራ እንደህትሽ አርግሽልኝ ብላ ተንከባክቤ እናንተን እንዳሳድጋችሁ ነበር አደራ የሰጠች ከዛን ጊዜ ጀምሮ ነበር እህታችሁ እንዳልሆንኩ ያወኩኝ እንኳን ያን ሁሉ ነገር ለእናንተ ሳርግ ነበር እናንተን ለማሳደግ አረብ ሀገር ሄድኩት እዛም ሆኜ ስሰቃይ የነበርኩት ላኪልኝ ስትሉ እናንተን ለማሳደግ ብዬ እንዳይቸግራችሁ ስንት ነገር ሳደርግ ነበር እህታችሁ አለመሆኔን ያወኩ ነው እናንተ ግን ለወርስ ብላችሁ እኔን ጭራሹን ደግሞ ብር ላኪ እሺ ቆይ እኔ ያልክም ብያችሁ አውቃለሁ ለሰርግ ባትጠይቂኝ እንኳን ዝም ብዬ እኔ መስጠት አቅቶኝ ነው ላንቺ ለስራ ማስጀመሪያ ብለሽኝ ስንቴ ነው ብር ይላኩልሽ እናንተ ግን እኔን እንትን በምንድን ነው የከፈላችሁት በክህደት እሺ ቅርታ አርጊልኝ እሺ ቅርበይን በቃ ቆይ እኔ ምን አድርጌያችሁ ነው ቅርበይን በቃ እሺ ቆይ እኔ ምን በድያችሁ ነው እሺ ቅርበይን በቃ ይቅርባችሁ እንግዲህ ቅርታ ከጠየቁ ምን ማድረግ ይችላል ቅርታ አርጊልኝ በቃ ወጥተሽ ያው ታላቅ እንደማለት በቅርታ አድርጊላቸው እሺ ተነሱ በትሽን ቅርታ አርገሽልናል ግን ከልብሽ ነው ምንም ነገር ውስጥ አልገባም ነበረ ያው በቃ አሁን ባለማወቅ ነው ሁሉ ነገር ያደረኩት ቅርበይ አይዞሽ እኔ እኮ ይገባኛል እንግዲህ ያው የሆነውን ነገር አንዴ ወደ ኋላ መመለስ አንችልም እኔ እኮ የመጣሁት እሷን ደግሼ ደረይ ከዛ በኋላ ባርፍ እንኳን በደስታ ሄዳለሁ ብዬ ለመሞት ትንሽ ቀን ይቀረኝ እባክሽ እንደዚህ እያልሽ ባታሳመሚ ያንቺን ደስታ ይቺ ለመሞት ነበር የመጣሁት ግን ምን አደረጋችሁ አይዞሽ በቃ ይሄን ያህል ማዘን አያስፈልግም እንግዲህ አንቺ መጨናነቅ የለብሽም ይሄን ያህል ግን ቆይ ቤተሰቦች ሼት ናቸው ያንቺ ቤተሰቦች እንዴት ማጣራት እችላለሁ ቤተሰቦችን አታውቃቸው አላውቃቸው ከማደጎ እንዳደኩ ነበር የነገረችኝ እንዳወጥኝ ከዛ እንዳሳደጉኝ ነው የሰማሁት ስለዚህ ለቤተሰቦቼ ምንም ማወቅ አልፈልግም እኔ እዚህ ጋር ሌላ ኃላፊነት አለብኝ እንዴት ነው ቤተሰቦቼ ብዬ የሚሄደው ባደራ የተሰጠኝ ልጆች አሉ እነሱን ላሳድግ ወይስ ቤተሰብ ልፈልግ በቃ አይዞሽ እንግዲህ ያው በቃ አሁን ቀጣይ እንግዲህ ያንቺ ቤተሰቦች ለመፈለግ እንሞክራለን አይዞሽ አታልቅሽ ግን ቤተሰብ አለመሆኔን እዚሁ ተረዳሁ አይሃ ያው በቃ አሁን ተጸጽተዋል እንግዲህ ቅርታ አድርጊላቸው ቅርታ አድርጊልን በጣም ተጸጽተናል ያው ስለሚያምሽ አንቺ ይሄን ያህል መጨናነቅ የለብሽም ነው ራስሽን መጠበቅ አለብሽ ያው እነሱም ቢሆን ተጸጽተዋል ያው እንግዲህ ያደረጋችሁት ነገር በፍጹም ልክ አይደለም እውነት ለመናገር ማለት ይሄን ያህል ሰው ማለት መወለድ ቋንቋ ነው ብሎ ይሄን ያህል ለእናንተ እየኖረች ለእናንተ በቃ ሁላ የራሷን ህይወት ትታ እንግዲህ እድሜ ልኳን እናንተ እንዳይከፋችሁ እንዳይደብራችሁ ምንም ነገር እንዳያንስባችሁ ብላ ይሄን ሁሉ ነገር አድርጋ ግን እናንተ ይሄን ያህል ለሷ ውለታውን በዚህ መልክ መመለስ በጣም ከባድ ነው ለማንኛውም ግን አንቺ አይዞሽ በሁሉም ነገር ካንቺ ጎን ነን እንግዲህ ገንዘብሽንም እንዲመልሱ እናደርጋለን ገንዘቡን አልፈልገው ሰራልኛል የነበሩኝ እነሱ ናቸው ያሉኝ እነሱ ናቸው ከዚህ በኋላ ነው ምን እሰራለሁ ያለኝ እኮ ትንሽ ቀን ነው ማለት በቃ ትንሽ ቀን እንደቀረ ተነግሮኛል እንዴ ይሄንን ለምን አልነገርሽንም አይ በቃ ይሄን ያህል ማዘን አይገባሽም ማለት ምን አለበት ቀደም ብለሽ ብትነግሪኝ ኖሮ
በጣም አዝናለሁ ግን ይኸውልሽ ይሄን ያህል ተስፋ መቁረጥ የለብሽም ዶክተሮቹ እንደዛ አሉ እንጂ ፈጣሪ የሚያደርገውን ነገር አናውቅም አይ ምንም ተስፋ የለኝም ተይ እንደሱ አትበይ እኛ ጋር ባለው ገንዘብ ሁሉ ትታከሚያለሽ የምንችለውን ሁሉ እናደርጋለን ደግሞ ትድኛለሽ እርግጠኛ ነኝ አይዞህ ባላና ጥፎ ነው ኤፍራታ እባክሽን አትሰኝ ያው እንደሚወድሽ ግልጽ ነው አሁንም ቢሆን እኮ በቃ ከዚህ በኋላ አብረን ነው አንለያይም እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል በጣም የሚያሳዝን ሁኔታ ነው ማለት እንግዲህ ሁላችሁም ተረባርበን እንግዲህ ኤፍራታን እንግዲህ ካለችበት ስቃይ እንድትወጣ እንግዲህ እንጸልይላት ምክንያቱም በዚህ ሁሉ መሃል እንግዲህ እድሜዋን ለእህቶቿ አይኖረሽ ልጅ ናት እሷም ለራሷ መኖር መቻል አለባት እንግዲህ ፈጣሪ ለሷ ጨርሶ እንዲምራት እንግዲህ እንጸልያለን ዶክተሮቹ ስላሉ ያንቺ እድሜ አጭር ነው ማለት አይደለም እድሜን የሚያስረዝመው የሚያሳጥረው እንግዲህ እግዚአብሔር ነው ላንቺም እንግዲህ እግዚአብሔር እንግዲህ እድሜሽን እንዲያበዛ እንጸልይልሻለን አይዞሽ ያው እናንተም ግን ያደረጋችሁት ነገር ልክ አይደለም ስለዚህ ባደረጋችሁት ነገር በሙሉ መጠየቅ አለባችሁ ስለዚህ ከናንተ ጋር ቀጥታ ወደ ፖሊስ ጣቢያ እንሄዳለን አንቺ ግን አይዞሽ ተነሱ